ፖስተር የምንሰራበት ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። ቀጥታ ወደ ፕሌይ ስቶር በመግባት ፕሌይ ስቶር ላይ ገብተን ሎጎ ሜከር ብለን ሰርች እናደርጋለን። ሎጎ ሜከር ብለን ከዛ ከሚመጡ ብዙ ሎጎ ሜከር አፖች አሉ። ከሚመጡልን ውስጥ መርጠን እቺ ሎጎ ሜከር አሁን እኔ የማሳያችሁ እቺኛዋ እንዲሁም የእጅ ምልክት ያለባትን እቺ አሁን ኢንስቶል አድርጌያታለሁ። እቺኛዋ ሎጎ ሜከር መርጠን እንከፍታታለን ማለት ነው። እንዳልኳችሁ የተለያዩ ሎጎዎችን፣ ቢዝነስ ካርዶችን፣ ፖስተርም ሳይቀር መስራት እንችላለን። በጣም ቀላል ነው ለአሰራር። እዚህ ጋር የምንፈልገው አይነት የምንፈልገው ነገሮች አማርጠን የምንፈልገው ነገር ማውጣት እኛ በምንፈልገው የተለያዩ እንትኖች አሉ። እዚህ ጋር ቴክኖሎጂ አለ፣ ቢዝነስ ይላል። በሚያስፈልገን ለምን እንደምንፈልግ እንትኑ ራሱ አመቻችተን ለፎቶግራፊ ሆነ ሎጎዎችን የምንፈልገው ለተለያዩ ለድርጅቶች አለ። ለምሳሌ እኔ እዚህ ጋር በቻናሌ ልስራብ ቴክ ቻናሌ ልስራብ ከነዚህ ውስጥ ፎቶዎች ውስጥ አማርጬ ምርጥ ይሆናል የሚለው መስራት እችላለሁ። እና ቢዝነስ ካርድ ፎቶ ቢዝነስ ካርድ እና ፖስተርም የምንሰራበት ቦታ አለ። እሱን ማሳያችኋለሁ። እዚህ ጋር ለምሳሌ አሁን በዚህ ነው የምንሞክር። አሰራሩ በጣም ቀላል ነው መስራት። እነዚህ የሚያመጣልንን ሎጎን ያመጣልናል። እንደዚህ አድርገን ኤዲት በማድረግ እቺን ኤዲት እናደርጋለን። እቺን ኤዲት በመንካት በቀላሉ እየቀየርን እንደዚህ ምንም ብዙም የሚከብድ ነገር አይደለም። የተለየ እንትን አያስፈልገውም። ይሄን ለመስራት እንዲህ በቀላሉ ሎጎአችንን ኤዲት እያደረግን መስራት እንችላለን ማለት ነው። በቀላሉ መስራት እንችላለን። ኤዲት እያደረግን ከዛ እዚች ጋር ሴቭ የምትለውን ካለን ጋላሪ ላይ ሴቭ እናደርጋለን ማለት ነው። በምንፈልገው ሳይዝ መርጠን ማለት ነው። ይሄ ሎጎ የምንሰራበት ነው። በጣም አሪፍ ነው። ሌላው ደግሞ እዚህ ጋር አሉ ፖስተርስ የሚለውን እዚህ ጋር ሎጎ አለ፣ ፖስተርስ አለ። ፖስተር የሚለውን ነካለን። እዚህ ጋር እንደቀደሙ በተለያዩ እንትኖች መርጠን ነው ፎርም የምንፈልገው አይነት። ለምሳሌ እዚህ ጋር ሾፕ ኤንድ ሴልስ ይላል። እዚህ ጋር ለቢዝነስ ከሆነ
ይህም እንደዛው ነው። ኤዲት በማድረግ ለምሳሌ ይህን ፎቶ ዲሊት በማድረግ የተለያዩ ፎቶዎችን ከጋላሪ ማምጣት እንችላለን። እዚህ ጋር ጽሁፎችን እየነካካን ኤዲት በማድረግ ለምንፈልገው ማስታወቂያ መቀየር እንችላለን። ለፖስተር የምንፈልገውን ፎቶ ማምጣት እንችላለን። እንደዚህ ፎቶዎችን እዚህ ጋር እንዳለው ፎቶ ከጋላሪያችን በማምጣት ማለት ነው። እና ይህን ይመስላል ፖስተሮቹ። እና ቢዝነስ ካርድ እናሳያችሁ። እና ቢዝነስ ካርድ ቢዝነስ ካርዶቹም በጣም አሪፍ ናቸው። በጣም ያማምሩ ናቸው። እዚህ ጋር ቨርቲካል አለ፣ ሆሪዞንታል ላይ አድርገን ሳይዛቸውን መስራት እንችላለን። እዚህ ጋርም እንደዛው ነው። ኤዲት እያደረግን በመጫን ብቻ ኤዲት እያደረግን መስራት እንችላለን። ለምሳሌ ስቲቺንግ ጎልደን ቢዝነስ ካርዱን በቀላሉ ይሄንን ኤዲት ማድረግ እንችላለን። ፕሮፌሽናችንን መጻፍ እንችላለን። የተለያዩ ፕሮፌሽን ማስገባት እንችላለን። እዚህ ጋር አድራሻችንን፣ ስልክ ቁጥራችንን፣ ኢሜይላችንን፣ ዌብሳይት ካለን ዌብሳይታችንን በሊንክ በማስገባት እንደዚህ ቢዝነስ ካርድ መስራት እንችላለን። ከዚህ ስንጨርስ ይህንን ሴቭ አድርገን ወደ ጋላሪያችን ሴቭ የምትለውን እዚህ ጋር ያለችን በመንካት ሴቭ አድርገን መጠቀም እንችላለን። ቢዝነስ ካርዶቹ ኤዲት ለማድረግ ለመምረጥ ምርጦች ናቸው። ከለራቸው ምናምን ምርጦች ናቸው። ለዛሬ ያሳየኋችሁ አፕሊኬሽን እችን ትመስላለች። ቴንኪው። ሌላ ጊዜ እንገናኛለን። ቻው ቻው።